ሊዮ እጅግ ውድ የሆኑ የጦር መሳሪያዎች ያደረገ ቢሆንም ግን የውጊያ ምንም እውቀት የሌለው የሀብታም ልጅ ነበር። ተዋጊዎቹ ወደ ዋሻው ውስጥ እንደገቡ ነገሮች ለማየት መብራት ሲጠቀሙ ግን እዚያ ውስጥ ምንም አይነት አስማታዊ ፍጡር ባለመኖሩ ደነገጡ። አብዛኞቹ ዋሻዎች በብርሃን ድንጋዮች የበሩ ቢሆንም ይህኛው ግን ሙሉ በሙሉ ጨለማ ነበርና እዚህም ጂኖ የቤተ መቅደስ ጨለማው አስታውሰው ውስጥ ተደብቀው ስላሉት አስፈሪ አስማታዊ ፍጥረታት ከሩቅ መስማት ጀምሮ ወዲያውኑ ፍጥረታቱ በጣሪያ ላይ እንዳሉ ይነገርና ቡድኑ ሆንግ እየመራቸው በሙሉ ኃይላቸው ማጥቃት ይጀምራሉ። በዚህም ጂኖ ደረጃ የሆነው መሪያቸውና ጓደኞቹ ጠንካራ የጎን ስራ እንዳላቸው ይገነዘባል። ቢሆንም ግን ጂኖ አሁንም በእነሱ በኩል ደስ የማይል ውስጣዊ ስሜት ቢኖረውም አሁንም በድብቅ ጀርባቸው እየጠበቃቸው ነበር። ብዙም ሳይቆይ ውጊያው ያበቃና የዋሻው አለቃ እስኪያገኙት ድረስ ግን መንገዳቸው ይቀጥላሉ። ከብዙ ጉዞ በኋላም እጅግ በጣም ብዙ የማና ክርስቲያኖች ያሉበት ትልቅ ክፍት ቦታ ያገኙና ንጉሱ ሸረሪት ከመከፈታቸው በፊት የማና ክርስቲያኖች ወደ ውጭ ማውጣት ነበረባቸው። እድል ሆነ ሸረሪቱ ተኝቶ ነበርና ከየት እንደመጣለት ሐሳቡ የማይታወቅ ሆንግ ሊና ጂኖ እቃዎች እስኪያመጡ ድረስ እዚያ እንዲቆዩ ትዕዛዝ ይሰጣቸዋል። እነሱ ሲወጡ ግን ሩቅ ሆንግ ምን ያህል ጨካኝ እንደሆነ እንደተረዳ አንዱ ከቡድኑ አባል መንገድ በመዝጋት ጂኖ እና ሊ ይክዷቸዋል። ይህ ደግሞ ጂኖ ሲያስበውና እየተመለከታቸው ያስተዋለው ሲሆን ሶንግ የነገረው ስለ ወንጀለኛ ተዋጊዎችና ስለ አንድ ታጋይ ዋሻ ውስጥ ሲገባ ሁሉ ጊዜም አደጋዎች እንደሚከሰቱ ተረድቶ ከሚያምኗቸው ጋር እንዲሄድ ያጠነቅቀው ያስታውሳል። በዚህ በፈረሰው የፈጠረው ድምጽ ደግሞ ግዙፍ ሸረሪት ሲነቃ ጂኖ ሊዮን እየጠበቀ ቢላውን ተጠቅሞ እግሮቹ ሊቆርጥ ቢሞክርም ሸረሪቱ ግን አናዘር ለቨር ሆነበት በድንገት ተመቶ እንደወደቀ ጂኖ ወዲያውኑ ድካሙን የሚያጠፋ መድኃኒት በመጠቀም ዘሎ ግንባሩ ቢለውም ስላልተሳካለት ወዲያውኑ እንደገና ፍጥነቱ ጨምሮ እንደዘለለ በንዴት ጭንቅላቱን ላይ ደጋግሞ እንደወጋው ጂኖ ጥንካሬ በተደጋጋሚ ሲያሳድግ ሸረሪቱ ሊቋቋመው ስላልቻለ ወዲያውኑ ይሸነፋል። ቢሆንም ግን ከትንሽ ደቂቃ በኋላ ጂኖ የዋሻው ንጉስ ያሸነፈ መስሎት ሳለ ሲስተሙ አሁንም 6 ከፊቱ ያሉ ሰዎች እንዲገላቸው ሲነግረው ወዲያውኑ የካዷቸው የሆንግ ቡድን ተመልሰው ይመጣሉ። በመጀመሪያ ላይ ሆንጉና ቡድኑ ሊዮ ብቻው ሸረሪቱ የገደለው መስሏቸው በጣም ተደንቀው እየተመለከቱ ከነሱ ጋር ቡድን እንዲሆን ይነግሩታል። በመቀጠልም ክርስቲያኖቹ ከነሱ ጋር እንዲካፈል እንደሚፈቅዱለት በመንገር ጂኖ ግን ደረጃ የማይረባ ብለው ስላሰቡ ወደ ጥግ በኃይለኛ ምት ይወረውሩታል።